ኦቦ ዳውድ ኢብሳ የኦነግ ሊቀመንበር በጋና ጋር ፍተኒ እንኳን ደህና መጡ። ፈያታ ገለቶማ ሲንስ በጋና ጋር ጅራተን እንኳን ወደና ሆናችሁ እናንተ። ኦነግ ስንት ነው? የዳውድ ኢብሳ ኦነግ ሲባል እንሰማለን። ሌላ የእከሌ የሚባል ኦነግ አለ? የኦሮሞ ነጻነት ግንባር በ1976 እዚሁ አዲስ አበባ ውስጥ ነው የተመሰረተው። በፈረንጆች ነው ብዙ አመታት ማስተዋወስ እና ይከታ 67 ማለት ነው። እዚሁ አዲስ አበባ ነው የተመሰረተው። ቦታውን ያኔ እንደነገሩኝና እንደማውቀው እዚሁ ገብርኤል ቤተመንግስት አካባቢ ነው። እዛ ነው የመጀመሪያው ጉባኤ የተደረገው። ያኔ አቶ ዲማ ኖጎ ነው የተመረጠው በሊቀመንበርነት። ከዛ በኋላ እንደገና በ1977 ሁለተኛውን ኮንግሬስ ያኛው መስራች ኮንግሬስ ተብሎ አንደኛው ኮንግሬስ 77 ተደርጓል። እኔ ወጣቶችን ተመርጬ ከወጣቶቹ ህዋስ ውስጥ ተሳትፌበታለሁ። እሱ ደግሞ ካዛንቺስ ነው የተደረገው።